ለተከበራችሁት ውድ ተከታታዮቼ በፌስቡክም ሆነ በቲክቶክ በዩቲዩብ እንዲሁም በተለያዩ ሚዲያዎች ለምትከታተሉኝና ለምታደንቁኝ በመጀመሪያ ደረጃ ከወዲሁ ከልብ አመሰግናችኋለሁ። በእውነት የናንተ ማሞገስ የናንተ ለሰው ብርታት መስጠት ህብረተሰባችን ሩቅ ቦታ ያደርሰዋል ብዬ አምናለሁ። ይሄውም ከዚህ ላይ ዛሬ የመጣሁት አንድ ለእኛ ህብረተሰብ ይጠቅማል የሚል ርዕስ ነው ይዤ የመጣሁት። ይህ ርዕስም ይዤ የመጣሁት ርዕስ እንዴት ነውስ የኛ ህብረተሰብ የመንጃ ፍቃድ ባለቤት የሚሆን እንደማንኛውም ህብረተሰብ መኪና በማሽከርከር ልጆቹን ትምህርት ቤት ለመውሰድ እሚቶች እድሜያቸው ገፋ ያለ የልጅ ልጆቻቸውን ሄደው ከትምህርት ቤት ማምጣት እንዴት ይችላሉ? ራቅ ያለ ቦታ ይዘው ሄደው ግብይት አድርገው እንዴት ይመለሳሉ የሚለው ሁኔታ ለኛ ህብረተሰብ እስካሁን ድረስ እጅግ በጣም ከብዶ ቆይቷል። ይሄን ስል እንግዲህ የኛ ህብረተሰብ ሙሉ በሙሉ መንጃ ፍቃድ የለውም ማለቴ አይደለም። እንደምታውቁት እኛ ከኢትዮጵያ የመጣን ቤተ እስራኤላውያንም ሆን ትውልደ ኢትዮጵያውያን ተምረን መጽሐፍ ማንበብ አውቀን የመጣን ሰዎች አይደለንም። ብዙዎቻችን ከ80% በላይ የምንሆን ማንበብና መጽሐፍ በአማርኛም ሆነ በተለይ እዚህ ሀገር ስንመጣ በሌላ ሀገር ቋንቋ በዕብራይስጥ ቋንቋ ማንበብና መጽሐፍ የሚከብደን ሰዎች ሆነን የመጣን። እንግዲህ ከዚህ ሀገር ፈተናው ቲዮሪ ተፈትነህ የመንጃ ፍቃድ ባለቤት ለመሆን ማንበብና መጽሐፍ ኮምፒውተሮችን እየነካካህ ለምትቀበለው ጥያቄ መልስ መመለስ ይጠበቅብሃል። ይሄ ግን እስካሁን ድረስ ለኛ ህብረተሰብ እጅግ በጣም ከባድ ሆኖበት ነበር። ይኸው እንግዲህ ከ4 ዓመት በፊት በተደረገው ከፍተኛ ትግል በተለይ እኔ ባደረኩት ከፍተኛ እንቅስቃሴ የተለያዩ ልምዶችንን በትምህርት በመምህርነቴ የኛ ህብረተሰብ ማንበብና መጻፍ ቢከብደውም ባይኑ አይቶ ተገንዝቦ የቃል ፈተና አድርጎ ማለፍና የመንጃ ፍቃድ ባለቤት መሆን አለበት የሚል ሐሳብ ጠንስሼ የመጨረሻ ላይ ወደ 8 ምንሆን መምህር በመደራጀት ምሳዳቅ ሊጣም ሶክኑታይ ውዲትም ምሳዳራሹ የትራንስፖርት መስሪያ ቤትም ባንድ ላይ እኛም በመገደፍ ይህ ነገር ወደ ክኔሴት ደረሰ። ከክኔሴት ከደረሰ በኋላ ቫዳት አሊያ በቅሊጣ የሚባለው አዲስ ገቢዎችን ባስመለከተ የሚያደርገው እንቅስቃሴ ዋና መስሪያ ቤት የኛ ህብረተሰብ እኛ ያቀረብነው ሁኔታ ምንድነው? የኛ ህብረተሰብ የሀገሪቱ ኗሪ እስከሆነ ድረስ ለሱም ይስማማ ለህብረተሰባችን የሚስማማ
ፈተና መሰጠት አለበት እና ያላቸውን ኑሮ እንዲያሻሽሉ እንደማንኛውም እንደ እስራኤል ሀገር ከፍተኛ እርዳታ ያስፈልጋል የሚል ሐሳብ ነው ያቀረብና ይሄ ሐሳብም በደንብ ነው ተቀባይነትን ያገኘ ካገኘ ጀምሮ እንግዲህ ተመልከቱ በእስራኤል ሀገር ወደ 8 ምንሆን መምራኖች አለን እነዚህ መምራኖች ባንድ ላይ በመቀናጀትና በመተባበር ከሰሜን እስከ ደቡብ በማስተማር የኛ ህብረተሰብ እድሜ ሳይል እስከ 68 እድሜ ያላቸው እስከ 71 እድሜ ያላቸው በቲክቶክ እንደምትመለከቱት እንደምታዩት ኮርሱን የቲዮሪያ ኮርሱን ተምረው ቲዮሪያውን አልፈው ብዙዎች ባለመንጃ ፍቃድ ሆነዋል እጅግ በጣም የሚያኮራ ሁኔታ ነው በዚህ ምን ቀጥልበታለን ስለዚህ ማወቅ ያለብን ምንድነው እንደምታውቁት በትምህርት ቤት የሚከብዳቸው ተማሪዎች አሉ ነገሮች የሚቀሏቸው አሉ ለሚከብዳቸው ተማሪዎች ባለሙያዎች አስበው የሰዓት ተጨማሪ ሆነ የትምህርት ዘዴ እንዴት አድርገን እናስተምራቸው የሚለው ሁኔታ መፍትሄ እንደሚገኝላቸው የኛ ህብረተሰብ ደግሞ እንደ ችሎታው አድርጎ መፍትሄ እንዲገኝለት በማድረጋችን እጅግ በጣም ኮርቻለሁ በዚህም እንቀጥልበታለን ህብረተሰባችን ያለው የመማር ችሎታው ከፍተኛ ነው የማስተማር ዘዴ ካሳየው መንገድ ካሳየው የኛ ህብረተሰብ ያለው ችሎታ እጅግ በጣም ከፍተኛና የሚኮራበት ወገናችን ነው ይሄንን ነገር ሁላችንም መገንዘብ አለብን ለዚህ ነው እንግዲህ እስካሁን ድረስ ያለው ሁኔታ በህብረተሰባችን በኩል ያለው በተለይ የቲዮሪያ ሁኔታ የኛ ህብረተሰብ የመጣንባት ሀገር ትምህርት ዕድል የሌለባት ሀገር ነው የመጣን ሁላችንም በየመንገዱ ነው የምንጠርግ በየሚፋሉ በፋብሪካው ነው የምንሰራ በፀሐዩ በዝናቡ በወጀቡ ነገር ግን ይህ ርሻዩን መንጃ ፍቃድ ከተወጣ ጀምሮ የተለያዩ ድሎችን የሥራ መስኮችን እየከፈተልን ነው የአውቶቡስ ሹፌር መሆን ይቻላል በተለያዩ ቦታዎች በሹፍርና መስራት እንችላለን በተለያዩ ሁኔታዎችን የሥራችንን ሁኔታ እያሻሻለና የኑራችን ሁኔታ እያሻሻለን ይመጣል ማለት ነው በጣም ደስ የሚል ሁኔታና ደስ የሚል አዝማሚያ ነው ያለንበት በዚህም እንቀጥልበታለን ወገኖቼ ሁላችሁም ለዚህ ሁኔታ ንቁ ሆናችሁ ጎብዛችሁ ምን ይገባኛል እንደማንኛውም ያገሪቱ ነዋሪ ሆነን የፈለግነው ማግኘት እንደማንኛውም ያገሪቱ ግብር እስከ ከፈን ድረስ የሚስማማንን ይስማማልን ብለን መቅረብ እና መጠየቅ አለብን ከዚህ ላይ ሳልጠቁም የማላልፈው ምንድነው በተለያዩ ድርጅቶች የኛን ህብረተሰብ ለመርዳት በመንግስትም ሆነ በተለያዩ የሚመደቡ ባጀቶች አሉ እነዚህም ባጀቶች እንዴት ነው የሚያደርጓቸው ራሳቸው ወስነው ይሄ ይስማማቸዋል ብለው እንኩ ብሉ ብለው ነው የሚሰጡና ይሄ አይስማማንም ለኛ የኛም ይስማማነ ይሄን እኛን ፈልጋለን ብለን ከተናገርን በኋላ የኛንን ችግር የሚገነዘብ መስሪያ ቤት በሙሉ ከኛ ከህብረተሰቡ ችግሩን ከሰማና ካዳመጠ በኋላ ነው ዝም ብሎ ባጀት መድፋት አይደለም ይሄንን የቲዮሪያ ሁኔታ ብንወስ ምሳሌ አድርገን ህብረተሰቡ ከመንግስት ገንዘብ አልፈለገም ከኪሱ አውጥቶ እየከፈለ ነው የሚማር ባውኑ ሰዓት ከሚገርማችሁ ነገር የሚያሳየ ምንድነው የሚፈልገው ነገር ልቡን ስለነካው ነው አሁንም ቢሆን ባጀት የሚያከፋፍሉ የሚመድብ የመንግስት መስሪያ ቤት በሙሉ ከህብረተሰቡ ትርታ ከህብረተሰቡ ፍላ